ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስታላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልን ያልን እንደሆን እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። ታዲያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ። ሙስሊም የሆናችሁ በሙሉ ይሄን ቪዲዮ ሼር፣ ዱዌት፣ ሪፖስት አታደርጉ እንዳታልፉ። አንዴ ላሰማችሁ እንስድም እንደሚል የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። እንደዚህ አይነት ስድ የሆነ ሰው ለትላልቆች አልፎ ረሱል አሚን ሰለላሁ ዐለይሂ ወሰለም እንኳን የሚሳደብ የረከሰ ሰው ማለት ነው ለህግ እንዲቀርብ ወላሂ የቻልነውን ሁሉ እናደርጋለን። በመጀመሪያ ደረጃ እኔ ራሴ ያለሁኝ በህግ እንዲጠየቅ ሙሉ ጥረት የማደርግ ማለት ነው። ከዛ ውጭ ግን ሁላችሁም በቻላችሁት አቅም ሼር እያደረጋችሁ ይሄ ልጅ ለህግ እንዲቀርብ የቻላችሁትን ሁሉ ጥረት አድርጉልን። የህግ እውቀት ያላችሁ በህግ እውቀታችሁ፣ እንደዚሁም በሌላ መደገፍ የምትችሉ በምትችሉት ሁሉ ተባብራችሁ የኡማውንም ክብር የረሱል አሚን ሰለላሁ ዐለይሂ ወሰለም ክብር የትላልቆችንም ክብር እናስጠብቃለን ኢንሻአላህ። ልጁ በጣም ስድ የሆነ ልጅ ነው። የሚኖረው ደግሞ እዚህ ሸገር ሲቲ አካባቢ እንደሆነ የተለያዩ መረጃዎች ደርሰውኛል ማለት ነው። የት እንደሚኖር የምታውቁ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚሁም በቻልነው አቅም እስከ መጨረሻው ድረስ ለህግ እንዲቀርብ እንሞክራለን ማለት ነው።